መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር። ከተማ ውስጥ አለች የምትባል መልከኛ ሴት አምጡልኝ አላችሁ፣ አመጡለት። ይህንን ሰው ሂደሽ ገብተሽ እንደምንም አድርገሽ አሳስተሽው አንቺ ጋር ዝሙት እንዲሰራ ካደረግሽው የምትፈልጊውን ነገር ሰጥሻለሁ አላት። ሀያ የሌላት ስለ ክብሯ ማታስብ ከጥቅምና ከጊዜያዊ ደስታዎች ምንም የማያስጨንቃት የሆነች ሴት የምትፈልጊውን ነገር አድርግልሻለሁ ተብላ ምን ያግዳታል ያንን ነገር ለማድረግ? መርሐባ አለች፣ ገባች። ከቤተሰቡ ርቋል፣ ረጅም ጊዜ ታስሯል። በኢማን የታነጸ ከሐራም የተጠበቀ ሰው ነው። አንድ ሴት መታ ያለምንም ሀያ እና ያለምንም እፍረት ጀረደት መላቢስሃ ሙሉ ልብሷን አውልቃ ሀይ ተለቅ ተዘጋጅቼልሃለሁ አለችው። ፈተናውን ይዩት። ግን እሷ በዚህ ስትመጣ እሱ በዚህ ይሄዳል። መዓዘላህ እያለ በአላህ እጠበቃለሁ ካንቺ እያለ ይጮሃል። በፍጹም ልትቀርበው በፍጹም ልትነካው አልቻለችም፣ እንኳን ልታሳስተው። ጮች አውጡኝ ብላ አወጧት። ሀቲል ቡሽራ ያሏት፣ እስቲ ደስታውን አካፊል። አሳሳትሽው አሏት። ተመልከቱ፣ በገንዘብ ዲኑን መለወጥ ባይችል፣ በስልጣን ዲኑን መቀየር ባይችል፣ ስነ ምግባሩን ማጥፋትና ማፍሰድ ግን ትልቁ ተልኳቸው ነው። እምነቱን ባናሳጣው ማንነቱን ግን እንወሰደው፣ ስነ ምግባሩን ግን እናወርደው። ኧረ እንኳን እኔ ላሳስተው ያስገባችሁኝ ሴት ይሁን ወንድ ማረጋገጥ አልቻልኩም ነበር ያለቻቸው። መቀረብም አልቻልኩም። እንደማይሳካላቸው አወቁት። ያ አላህ ውሃ አዝንብልን፣ ዝናብ አዝንብልን እያሉ ሲማጸኑ ከእናንተ ውስጥ 40 ዓመት እኔን ያመፀ ባሪያ ያለ እሱ ከእናንተ መሃል ካልወጣ አላዘንብም አለ አላህ። ያ መን ዐሰይተ አላህ 40 ሰነተን ፈኽሩጅ ቢሰበቢከ ሑሪምና። ውጣ፣ በአንተ ምክንያት ተከልክለናል፣ እባክህ በድርቅ አታስመታን፣ ውጣ አንተ 40 ዓመት አላህን ያመፅክ አሉት። ይህ ባሪያ ልብሱን ጣል አደረገ ይላል፣ ፈታን ለከሰዎች ጌታዬ ሆይ አለ፣ ከወጣሁ ተጋለጥኳል፣ ዝም ካልኩ ህዝቦችን ጨረስኳል፣ ማረኝ፣ ወደ አንተ ተመልሻለሁ። እጁን አልመለሰም ይላሉ። ዘነበ ዝናብ። ነቢዩላህ ሙሳ ዓለይሂ ሰላም ጌታዬ ሆይ ከሊሙላህ አይደል ነው፣ ጌታዬ ሆይ ምን ነው ያ ሰው እኮ አልወጣም ዝናብ ዘነበ አሉ። ያ ሙሳ ያ ሰው ወደ እኔ ተመለሰ፣ ማርኮታል አላህ ገፉር። 40 ዓመት በጣም ብዙ ወንጀል፣ ከባባድ ወንጀል። ገፉር ነው አላህ፣ አልገፉር አልገፋር፣ ሁለቱንም የሆነ ጌታ ነው። ወንጀሉ ምንም ይክበድ ምንም ይብዛ የሚመር ጌታ ነው። ጌታዬ ወይ አሳየኝ፣ ልየው፣ ልወቀው እስኪ ማን ነው አሉ። ያ ሙሳ 40 ዓመት እኔን እያመፀ የደበቅኩትን ባሪያዬን ወደ እኔ ከተመለሰ በኋላ አጋልጠዋለሁ እንዴ? አላህ ላ ኢላሃ ኢለላህ። هذا يعني والله الله سبحانه وتعالى ባወቅነው ቁጥር ነው እንወደዋለን። ባወቅነው ቁጥር ታላቅነቱ ልባችን ውስጥ ይገባል። መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር ረሱል ዓለይሂ ሰላቱ ወሰላም ማንንም ሰው ዳዕዋ አድርጌለት ወደ እስልምና ጠርቼው ያላመነታ የለም አሉ። መለስ እንደው እንዴት ነው ያላለ የለም ኢላ አቡበክር ሲቀራሉ። ሁሉም ሲክደኝ ያመነብኝ እሱ ነው። የሁሉንም ሰው ውለታ መልሰናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የሁሉንም ሰው ውለታ መልሰናል። የአቡበክር ሲቀር የእሱን ውለታ አላህ ይመልስለት።
ወደ መስጂድ ነበዊ የሚያደርሱ የሰሐቦች በሮች አሉ። የሰሐባ ቤቶች በመስጂዱ በኩል በር አድርገው ወደ መስጂድ ነበዊ መግቢያ በር ይከፍታሉ ሰሐቦቹ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም የሰሐቦች የሁሉም ሰሐባ በር ይዘጋ ኢላ ባባ አቡበክር፣ የአቡበክርን በር ብቻ ተውት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሉም ወደ መዲና መስጂድ የሚያደርስ በር ይዘጋል ኢላ ባባ አቡበክር፣ የአቡበክር በር ሲቀር ማለት ነው። እናታችን አይሻ ትንገረን ለማ ረአይቱ ሚን ረሱሊላሂ ጢበ ነፍስን፣ አንዴ እኮ ከነቢዩ ፊታቸው ፍክት ብሎ ደስ ብሏቸው ሳይ ቀጨም አረኳቸውና ዱዓ አርግልኝ አልኳቸው። ነቢዩም ዓለይሂ ሰላቱ ወሰላም አንድ ዱዓ አረጉላት። አላሁመ እግፊር ሊአኢሸተ፣ አላህ ሆይ አኢሻን ማራት፣ ማ ቀደመት ወአኸረት ወአሰረት ወአዕለነት አሉ። አላህ ሆይ አኢሻን ያሳለፈችውን የሚመጣውን በግልጽ የሰራችውን በድብቅ የመሰጠረችውን ማራት አሉ። የቀረ የለም አይደል? የነቢዩ እጅ ተነስቶ አይመለስም። ደስ አለኝና ትላለች፣ እየሳኩ ግንባሬና ጭኔ ተገናኛለች፣ ወደቁ። በጣም ስደሰት ሳዩ አኢሻ ደስ አለሽ እንዴ ዱዓ ያሉ? አዎን አልኳቸው። ሰሒህ ሐዲስ ነው የምነግራችሁ። ከዛም ነቢዩ አንድ ዜና ተናገሩ። ሃዚህ ዱዓኢ ሊኡመቲ ፊ ኩሊ ሶላት ያሉኛል። አሁን እኮ ላንቺ ያደረግኩት ያስደሰተሽ ከደስታ ብዛት ግንባርሽ ጭንሽ ላይ የወደቀበት በሁሉም ሶላቴ ለኡመቶቼ ማደርገው ዱዓ ነው። አላሁመ ሰሊ ወሰለም ዐላ ነቢና። ትልቅ ደረጃ ስንደርስ የመጣንበትን መናቅ አያስፈልግም። አንዳንድ ጊዜ ወላጆቻችን ማህበረሰቡ ዝቅተኛ ብሎ ከሚያስባቸው ስራዎች ተነስተው ያንን ስራ ሰርተው እኛን ትልቅ ደረጃ ያደርሱንና ትልቅ ደረጃ ከደረስን በኋላ ግን ወላጆቻችን ዞር ብለን ማየት ወይም ታሪካችን ማሰብ ይከብደናል። ዲናል ውስጥ የምንገባበት ጊዜ አለ፣ እንክዳለን። አንዲት የዩኒቨርሲቲ ምሩቅ ተማሪ የምርቃቷ ቀን ያደረገችው ግን ትልቅ ትምህርት ይሆነናል ብዬ አስባለሁ። አባቷ ማዘጋጃ ቤት ውስጥ የጽዳት ሰራተኛ ሆነው ነው ዩኒቨርሲቲ ደረጃ ያደረሷትና ልጄ ይሏታል፣ ምናልባት ጓደኞችሽ እኔ አባትሽ መሆኔን ሲያውቁ ላንቺ ንቀት እንዳያሳዩሽ ስለኔ አትንገሪያቸው ብለው ይመክሯት ነበር። እቺ ልጅ ግን የምርቃቷ ቀን ምንድነው ያደረገችው? ጋውኗን እንደለበሰች አባቷ ስራ ቦታ ላይ ሄዳ የጋውኗን ኮፍያ ለአባቷ ልብሳ ይህ ታላቅ ሰው ነው አባቴ የሚል ጽሑፍ አክላ ፎቶዋን በሶሻል ሚዲያ ነበር የለቀቀችው። ታላቅነት ነው ሐቂቃ። ማህበረሰቡ ዝቅተኛ ብሎ የሚያስበውን ስራ ወይም በጣም ዝቅተኛ ተከፋይነት ያለበትን ስራ ሰርተው ልጆቻቸውን ለቁም ነገር ያበቁ ወላጆች ሊኮራባቸው ይገባል፣ ሊደነቁ ይገባል፣ የበለጠ ክብር ሊሰጣቸው ይገባል። የሥራ ትንሽነት የለውም። ትንሽ የሚባለው አስተሳሰቡ ትንሽ የሆነ ሰው ነው። አስተሳሰባችን ከፍ ያለ እስከሆነ ድረስ ሐላል የሆነ ምንም ሥራ ብንሰራ እኛ የተከበርን ሰዎች ነን። አንደኛ የምንመገበው ምግብ ሐላል ነው። ሁለተኛ በዛሬ ቪዲዮአችን እንግዲህ በጣም ብዙ ነገሮችን እንደተማርንበት ተስፋ አደርጋለሁ። ያው አንድ ወጥ የሆነ ርዕስ ያለው ቪዲዮ አይደለም፣ የተለያዩ ታሪኮች ናቸው። በእነዚህ የተለያዩ ታሪኮች ውስጥ ደግሞ በጣም ብዙና የተለያዩ ትምህርቶችን ዕውቀቶችን እንዳገኘንበት ተስፋ አደርጋለሁ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም የምንሰራበት ያድርገን። ከነዚህም ታሪኮች ተምረን እኛም የተሻለ ነገር የምናደርግ ሰዎች ያድርገን። ቪዲዮ ከተመቻችሁ ወይም ደግሞ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ
ለብዙዎቻችሁ እንዲዳረስ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ወይም ደግሞ እስካሁን እያያችሁ ሰብስክራይብ ያላደረጋችሁ ካላችሁ ወደ 50,000 ሰብስክራይበር ለመግባት ጉዞ እያደረግን ነው። 24 ላይ ደርሰናል። እንግዲህ ትንሽ አግዙንና 50,000 እንግባ። የቴሌግራም ቻናል ሊንካችን ደግሞ ኮመንት ላይ ፒን አደርገዋለሁ ወይም ደግሞ ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ አድርጉ። እዛ ላይም የተለያዩ አስተማሪ የሆኑ ነገሮች ይለቀቁበታል። ስለዚህ ገብታችሁ ፎሎ አድርጉ።